አሰብን ወደ ኢትዮጵያ ያካተተው ካርታ ይፋ ሆነ። የኢትዮጵያ መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታ ተረክቦ ይፋ አድርገዋል። በሌላ ዘገባ ትራምፕ የማድሮን ተከታይ ይፋ አደረጉ። ይህ አስደናቂው ኦፕሬሽን በሌሎች ሀገራትም ይቀጥላል በማለት የደቡብ አሜሪካ የሀገር መሪዎችን አስጠንቅቀዋል። ኢትዮጵያ በባህር በር ጉዳይ ያደረገች የሚገኘው ጠንካራ ጉዞ ከወትሮ በተለየ አጠናክራና ወደ ሌላኛው ምዕራፍ አሻግራ ቀጥላለች። በቅርቡ በምክር ቤት የአሰብ ጉዳይ መቼ ወደ ድርጊት ይገባል የሚል ጥያቄ በቀረበ ማግስት መከላከያ የአስመራውን መንግስት ያስደነገጠና እጅግ መነጋገሪያ የሆነ እርምጃ ወስዷል። ትውልዱ ለባህር በር ይዘጋጅ በሚል የመጨረሻውን ካርድ የመዘዙት ጀነራሉ በተገኙበት መከላከያ አሰብን የያዘ አዲሱን የኢትዮጵያ ካርታ ይፋ አድርገዋል። በአሁኑ የመረጃ ሰዓታችን የምንመለከተው የመጀመሪያው ጉዳያችን ነው። በሌላኛው መረጃችን ደግሞ ከሰሞኑ ዓለምን ያስገረመውና የአሜሪካን አቅም ያስመሰከረው ድንቅ ኦፕሬሽን በሌሎች መሪዎች ላይም ሊደገም እንደሚችል ትራምፕ ጠቁመዋል። ሰላም የአዲስ ዜና ቤተሰቦች እንደምን አላችሁ? ቻናሉ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከትናንት በስቲያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ህዝቡ ለባህር በር ይዘጋጅ ሲሉ ጥሪ ባስተላለፉ ማግስት አሰብን ወደ ኢትዮጵያ ያካለለ ካርታ ይፋ ሆኗል። ኢትዮጵያ ወደ ባህር በር ተጠቃሚነቷ ለመመለስ የምታደርገው ጥረት በጥሩ ሁኔታ ላይ እንደሚገኝና ከዚህ ቀደም ከነበረበት ቁመና አሁን ላይ ይበልጥ መሻሉን ከሰሞኑ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ ገልጸው ነበር። ታዲያ ከሰሞኑ እነዚህ ነገሮች ይፋ ከተደረጉ በኋላ ነው ከዚህ ቀደም በማህበራዊ ሚዲያዎች ላይ ብቻ መንግስት ይፋ ያደረገው የኢትዮጵያ አዲሱ ካርታ የሚለው ሐሳብን ወደ እናት ሀገር ኢትዮጵያ የያዘው ካርታ በመከላከያ ሰራዊት ይፋ የተደረገው። ይህም ከዚህ ቀደም ሲንሸራሸሩ የነበሩ ካርታዎችን በመንግስት በኩል እውቅና እንደነበራቸው አመላካች ሆኗል። የኢትዮጵያ መከላከያ ሰራዊት አሰብን ያካለለ የኢትዮጵያ ካርታን ተረክቦ ይፋ አድርጓል። ለመከላከያ ይህንን ካርታ ይፋ ያደረገው ኢትዮጵያ ከፊቷ ለሚጠብቃት ትልቅ ግዳጅ በጥሩ ቁመና ላይ ለመገኘት ከመሳሪያ ባሻገር በሰው ኃይል በምታደርገው እንቅስቃሴ ላይ በልዩ ዘመቻዎች እዚያ ያሰለጠናቸው ምልምል ሰራዊት ባስመረቀበት ወቅት ነው። መከላከያ ሰራዊት ልዩ ዘመቻዎች ያሰለጠናቸው ምልምል ወታደሮችን አስመርቋል። በምርቃው ላይ የተገኙት ሜጀር ጀነራል ተሾመ ገመቹ አሰብን ለማስመለስ ጊዜው አሁን ነው ብለዋል። ውትድርና ጀግንነትና ስብናን ተላብሶ ሰው ሰራሽና የተፈጥሮ መሰናክሎች ሳይበግሩት በጽናት መቆምን ይጠይቃል ሲሉም በዕለቱ የተገኙት ሊተር ጀነራል ሹማ አብደታ ገልጸዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለወራት ያሰለጠናቸውን መሰረታዊ ወታደሮች በደማቅ ስነ ስርዓት አስመርቋል። ተመራቂዎቹ የመሰረታዊ ውትድርና እና የመሰረታዊ ኮማንዶ ምልመላ መስፈርቶችን ያሟሉ ናቸው። በምረቃ መርሃ ግብሩ ላይ በክብር እንግድነት የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ የውትድርና ሙያ የጀግንነት ስብዕና የተላበሰ ማንነትን የሚፈልግ ከመሆኑም በላይ ፈታኝ ሲሆኑ ሰው ሰራሽና የተፈጥሮ መሰናክሎች ሳይበገሩ በጽናት መቆም ይጠይቃል ብለዋል። ይህ ሲሆን በሚያልፍ ህይወት የማያልፍ ታሪክን በመጻፍ በዜጎች ልብ ውስጥ በትውልድ ቅብብሎሽ ለዘላለም መኖር እንደሚቻልም ጀነራል መኮንኑ ገልጸዋል። የመሰረታዊ ውትድርናን አጠናቀው የተመረቁት ወታደሮች በቀጣይ ከኮማንዶ የአየር ወለድ ከልዩ ኃይልና ጸረ ሽብር እንዲሁም ከሪፐብሊኩ የጥበቃ ኃይል ጋር ለመቀላቀል የሚያስችላቸውን ስልጠና በብቃት እንዲወጡም አሳስበዋል። የልዩ ዘመቻዎች እዝና የሪፐብሊኩ ጥበቃ ኃይል አመራርና አባላት ኢትዮጵያ አስቸጋሪ ሁኔታዎችን በገጠማት ጊዜ ሁሉ አለኝታቸውን በተግባር ያረጋገጡ የቁርጥ ቀን ልጆች መሆናቸውንም ሌተር ጀነራል ሹማ አብደታ ገልጸዋል። ተመራቂዎቹ በቆይታቸው ጠንካራ የአካል ብቃት የተኩስና የተለያዩ የውጊያ ስልቶችን በቀንና በሌሊት የተማሩና በልምድ የዳበሩ ከመሆኑም በላይ የስነልቦና እና የጤና ትምህርትን የቀሰሙ መሆናቸውን የገለጹት ደግሞ የልዩ ዘመቻዎች እዝ ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል ቦጃጋ ናቸው። ማሰልጠኛ ማዕከሉ የቅበላ አቅሙን በከፍተኛ ደረጃ ማሳደጉን የገለጹት ብርጋዴር ጀነራል ቦጃጋ የስልጠና መሰረተ ልማቶችን ማስፋፋት ተችሏል ብለዋል። ተመራቂዎቹ በስልጠና ቆይታቸው አሰልጣኞችና አመራሮች እነሱን ለማብቃት ላደረጉት ሁለንተናዊ ጥረት ምስጋና ያቀረቡ ሲሆን በቀጣይም ለሚጠብቃቸው የመሰረታዊ ኮማንዶ ስልጠና ዝግጁ መሆናቸውን ገልጸዋል። መከላከያ ሰራዊት ይህንን እርምጃ በመውሰዱ በሻቢያ ሹማምንት ዘንድ ድንጋጤን የፈጠረ ሲሆን ከዛ በላይ ግን ቀጣዩ የኢትዮጵያ እርምጃ ምን ይሆን የሚለው ተጠባቂ ይሆናል። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ መሪው ላይ ከወሰዱት ዓለምን ካስገረመ ኦፕሬሽን በኋላ ቀጣዩ የአሜሪካ እርምጃ ምን እንደሚሆን ገልጸዋል። ትራምፕ በኮሎምቢያ መሪ ላይ ተመሳሳይ ዕጣ ፈንታ ይደርሳቸዋል ሲሉ የዛቱ ሲሆን የኩባው መንግስት በቅርብ ይወድቃል ሲሉም አክለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ መሪ ላይ ተፈጸመውን አፈና ተከትሎ የኮሎምቢያውን አቻቸው ጉስታቮ ፔትሮን ተመሳሳዩ ነገር ሊገጥማቸው እንደሚችል ዝተዋል። ትራምፕ ይህንን አስተያየት የሰጡት በኤርፎርስ ዋን ላይ ሲሳፈሩ ከጋዜጠኞች ጋር በነበራቸው ቆይታ ነው።
ቬንዙዌላ በጣም ታማለች፣ ኮሎምቢያም በጣም ታማለች። ኮኬን በማምረት ለአሜሪካ መሸጥ በሚወዱ ታማሚዎች የሚመሩ ሀገራት ናቸው። እናም ይህ ረጅም ጊዜ አይቀጥልም ሲሉ የአሜሪካው ፕሬዝዳንት ተደምጠዋል። ትራምፕ በቬንዙዌላ ላይ አሜሪካ የወሰደችው ዘመቻን በተመለከተ ሲጠየቁ ጥሩ መስሎ ይሰማኛል ብለዋል። የዩናይትድ ስቴትስ ፕሬዝዳንቱ አክለውም ኩባ በራሷ ላይ ለመውደቅ ዝግጁ የሆነች ስለሚመስል በኩባ ወታደራዊ የጣልቃ ገብነት የማይቻል ነው ብለዋል። ኩባ ለመውደቅ ተዘጋጅታለች፣ አሁን ምንም ገቢ የላትም፣ ሁሉም ገቢያቸውን ከቬንዙዌላ ነዳጅ ያገኙ ነበር ሲሉ ትራምፕ ተናግረዋል። ይኸው የትራምፕ አስተያየት የተሰማው የዩናይትድ ስቴትስ ኃይሎች የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸው ካራካስ ላይ ባደረሱ ድንገተኛ ጥቃት አፈናው ካሰሩት ከአንድ ቀን በኋላ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጨምሮም አዲሱ የቬንዙዌላ መሪ ጊልስ ሮድሪጌዝ ትክክለኛውን ነገር ካላደረገች ምናልባትም ከማዱሮን የበለጠ ትልቅ ዋጋ ልትከፈል ትችላለች ሲሉ አስጠነቀቁ። ትራምፕ ለአሜሪካው መጽሔት ዘ አትሌቲክስ ይህንን የተናገሩት ከስልጣናቸው የተወገዱት የቀድሞ ፕሬዝዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ለመቅረብ ለዛሬ ሰኞ የተያዘላቸውን ቀጠሮ እየተጠባበቁ ባለበት ወቅት ነው። ማዱሮን በእጽ ዝውውር እና በጦር መሳሪያ ወንጀሎች የምትከሱ አሜሪካ የቀድሞ ፕሬዝዳንት የናርኮ ሽብርተኛ አገዛዝን ይመሩ ነበር ትላለች። ማዱሮን ግን እነዚህ ክሶች ውድቅ አድርገዋል። ቅዳሜ ዕለት በቬንዙዌላ ዋና ከተማ ካራካስ በተፈጸመ የአየር ጥቃት ማዱሮ እና ባለቤታቸው ተይዘው ወደ አሜሪካ ተወስደዋል። ከዚህ ክስተት በኋላ አስተያየታቸውን የሰጡት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም ሲሉ በአጽንኦት ተናግረዋል። አንዳንድ የዲሞክራሲ የኮንግረስ አባላት ግን ድርጊቱን የጦርነት አዋጅ ሲሉ ጠርተውታል። የሥርዓት ለውጥ ምንም ብለህ ልትጠራው ትችላለህ፣ አሁን ካለው ሁኔታ የተሻለ ነው፣ ከዚያ የከፋ ሊሆን አይችልም ሲሉ መናገራቸውን መጽሔቱ ዘግቧል። ትራምፕ የቬንዙዌላን ፕሬዝዳንት ከስልጣናቸው ያነሱበት ኦፕሬሽን ከተፈጸመ በኋላ ቅዳሜ ዕለት ባደረጉት ንግግር ደህንነቱ የተጠበቀ ተገቢ የስልጣን ሽግግር እስከሚደረግ ድረስ አሜሪካ ሀገሪቱን ትመራለች ብለው ነበር። የአሜሪካ የነዳጅ ኩባንያዎች ወደ ቬንዙዌላ ገብተው መሰረተ ልማቱን እንደሚጠግኑ እና ለሀገሪቱ ገንዘብ መስራት እንደሚጀምሩም ሲናገሩ ተደምጠዋል። ምንም እንኳን የአሜሪካው ፕሬዝዳንት ይህንን ቢሉም አሁን ሀገሪቱን እየተቆጣጠሩ ያሉት የማዱሮ አጋሮች ናቸው። የኩባ መንግስት እንደገለጸው የአሜሪካ ኃይሎች ማዱሮንና ባለቤታቸውን ለመያዝ በከፈቱት ጥቃት 32 ጀግና ኩባውያን ተዋጊዎች ተገለዋል። የረጅም ጊዜ የማዱሮ ሶሻሊስት አጋር የሆነችው ኩባ የሁለት ቀናት ብሔራዊ ሐዘን አውጃለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጠዋት በሰጧቸው በርካታ የቴሌቪዥን ቃለመጠይቅ አሜሪካ በቬንዙዌላ ላይ የፈጸመች ወታደራዊ እርምጃ ዋሽንግተን ከደቡብ አሜሪካዊቷ ጋር ጦርነት ውስጥ ነች ማለት እንዳልሆነ ተነግረዋል። ሩቢዮ በኤምቢሲ ቴሌቪዥን ለሚተላለፈው ሚት ዘ ፕሬስ በሰጡት ቃለ መጠይቅ እኛ ጦርነት እያደረግን ያለነው ከእጽ አንቀሳቃሽ ድርጅቶች ጋር ነው፣ ይህ ከቬንዙዌላ ጋር እየተደረገ ያለ ጦርነት አይደለም ብለዋል። የውጭ ጉዳይ ሚኒስትሯ ከሲቢኤስ ቴሌቪዥን ጋር በነበራቸው ቆይታ ደግሞ ቬንዙዌላ ትክክለኛ ውሳኔዎችን ካስተላለፈች አሜሪካ ፍላጎቶቻችን መጠበቃቸውን ለማረጋገጥ በርካታ የማስገደጃ መንገዶችን እንጠቀማለን ብለዋል። ከነዚህ መንገዶች አንዱ አሜሪካ በቬንዙዌላ ነዳጅ ላይ የጣለች እገዳ እንደሆነን ጠቁመዋል። ሁሉም ነገር በድርጊታቸው መዝናለን ምን እንደሚያደርጉም እናያለን ሲሉም አክለዋል። ፕሬዝዳንት ትራምፕ ለጋዜጠኞች በሰጡት አስተያየት በቬንዙዌላ ጎረቤት ኮሎምቢያ ላይም ዝተዋል። በኮሎምቢያ ላይ ወታደራዊ እርምጃ የሚወስዱበት አጋጣሚ መኖሩን ውድቅ ያላደረጉት ትራምፕ ይህ አይነቱ እርምጃ እኔ ጥሩ ይመስለኛል ብለዋል። የኮሎምቢያውን ፕሬዝዳንት ጉስታቮ ፔትሮን በሽተኛ ሰው ሲሉ ዘልፈዋል። ኮሎምቢያን በጣም ታማለች፣ የምትመራው ኮኬን በማምረትና በአሜሪካ መሸጥ በሚወድ በሽተኛ ሰው ነው፣ ይህንንም ለረጅም ጊዜ አያደርገውም ብለዋል።